ጋና በደቡብ አፍሪካ የሚፈጸምን ጸረ አፍሪካዊ ጥቃት በዛሬው ዕለት አውግዛለች። በደቡብ አፍሪካ እየተባባሰ የመጣው የውጭ ዜጎች ጥላቻና ጥቃትን ተከትሎ ነው የጋና መንግስት ድርጊቱን በጽኑ ያወገዘው። በዚህ ጥቃትም አንድ የጋና ዜጋ የተገደለ ሲሆን በወጣው ይፋዊ መግለጫም ወንጀለኞቹ በአስቸኳይ ለፍርድ እንዲቀርቡም ለደቡብ አፍሪካ መንግስት ጥሪን አቅርባለች። የጋና የውጭ ጉዳይ ሚኒስቴር ኃላፊ የሆኑት ሳሙኤል እንዳሉት ከሆነ የደቡብ አፍሪካ መንግስት ጥቃቱን የማስቆም ሆነ የመከላከል ፍላጎት የለውም ብለዋል። ድርጊቱ የአፍሪካ ውህደትንና የአፍሪካ ነፃ የንግድ ቀጠና ጉዞ አደጋ ላይ የሚጥል በመሆኑ የአፍሪካ ህብረትም ጣልቃ በመግባት የአህጉሪቱን ጠንካራ እርምጃ በደቡብ አፍሪካ ላይ እንዲወስድም ጥሪን አቅርበዋል። ታዲያ ይህ መሰል ሌሎች መረጃዎች እንዲደርሷችሁ ለዚህ አካውንት ቤተሰብ ያልሆናችሁ የመደመር ምልክቷን ነክታችሁ ቤተሰብ ሁኑ። በተጨማሪም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። መረጃውን የቀስት ምልክቷን ነክታችሁ ለሌሎች አምስት ጊዜ እንድታገሩልኝ በቅንነት ጠየቅኳችሁ።